ቻናል ከከፈትን በኋላ ሞኔታይዜሽን ለመሆን ትልቅ ፈተና የሚሆነው አንደኛው 1000 ሰብስክራይበር ማግኘት ሲሆን ሁለተኛው ደግሞ 4000 ፐብሊክ ዋች አወር ማግኘት ነው። በዛሬ ቪዲዮ እንዴት አድርገን በአንድ ሳምንት ጊዜ ውስጥ 4000 ፐብሊክ ዋች አወር እንደምናገኝ ላሳያችሁ ነው። ሰላም እንዴት ናችሁ? ለማታውቁኝ ቸርነት እባላለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ እንኳን ደህና መጣችሁ እያልኩ ሰብስክራይብ በማድረግ ይህንን ዩቲዩብ ቻናል ቤተሰብ ሁኑ እላለሁ። በዛሬ ቪዲዮ እንዴት አድርገን 4000 ፐብሊክ ዋች አወር እንደምናገኝ የሚረዳንን ስትራቴጂ ነው የማሳያችሁ። ይህንን 4000 ፐብሊክ ዋች አወር የምናገኝበትን ስትራቴጂ ለማድረግ የሚያስፈልጉ ነገሮች ምንድን ናቸው? ምን አካውንት ያስፈልጋል? ምን ዌብሳይት ላይ ነው ይህን 4000 ፐብሊክ ዋች አወር ማግኘት የምንችለው? ይህን 4000 ፐብሊክ ዋች አወር ለማግኘትስ ምን አይነት ስቴፖችን መከተል አሉብን የሚለውን አንድ በአንድ ከመጀመሪያው እስከ መጨረሻው ድረስ የማሳያችሁ ይሆናል ማለት ነው። ከእናንተ የሚጠበቀው ይህንን ቪዲዮ ከመጀመሪያው ድረስ እስከ መጨረሻው ድረስ ማየት ይሆናል። ምክንያቱም በመሃል ላይ አንድ ስቴፕ ከዘለላችሁ ላይሰራላችሁ ስለሚችል ማለት ነው። አሁን ቀጥታ ወደ ቪዲዮ እንሄዳለን። አሁን በመጀመሪያ የሚያስፈልግን ነገር ምንድን ናቸው? የመጀመሪያው ኢንስታግራም አካውንት ነው። ኢንስታግራም አፕሊኬሽንን ኢንስቶል እናደርጋለን። ሁለተኛው ደግሞ የኢንስታግራም ሾርት ቪዲዮዎችን የምናወርድባቸው ኢንስታግራም ቪዲዮ ዳውንሎደሮች አሉ። እነሱን አፕሊኬሽኖች ኢንስቶል እናደርጋለን። ፕላይ ስቶር እንሄድና ፕላይ ስቶር ብለን እዚህ ጋር ሰርች አድርገን ቀጥታ ፕላይ ስቶር ከገባን በኋላ ኢንስታግራም ብለን እንጽፋለን ከላይ። ኢንስታግራም እዚህ ይመጣላችኋል። ኢንስታግራም የሚለውን ስትጫኑ እንደዚህ በዚህ መልኩ ይመጣል። ከእናንተ ኢንስቶል ነው፣ ከኔ ጋር ግን አፕዴት ነው የሚለኝ። ኦልሬዲ ኢንስቶል ስላደረኩት ነው። ኢንስቶል ማድረግ ይጠበቅባቸዋል ኢንስታግራም አፕሊኬሽን። ዜን በሁለተኛ ደረጃ ደግሞ የኢንስታግራም ቪዲዮ ዳውንሎደሮች እናወርዳለን። አንደኛ ኢንሴቨር አለ። ኢንሴቨር ብላችሁ ሰርች ታደርጉ ይመጣል። እሱ ማውረድ ትችላላችሁ። ሁለተኛው ደግሞ አይጂ አለ። አይጂ ዳውንሎደር አለ። አይጂ ዳውንሎደርን ማውረድ ትችላላችሁ። ከሁለት አንዱ ማለት ነው። እነዚህን አፕሊኬሽኖች ካወረድን በኋላ ምንድነው የምናደርገው? ቀጥታ ወደ ኢንስታግራም እንገባና ኢንስታግራም አካውንት ክሬት እናደርጋለን። ይሄው ከዚህ ጋር ኢንስታግራም አፕሊኬሽናችን አለ። ወደ ኢንስታግራም ትገባላችሁ። ወደ ኢንስታግራም ከገባችሁ በኋላ ክሬት ኒው አካውንት ትላላችሁ። ለመጀመሪያ ጊዜ ስለሚኒ እናንተ ክሬት ኒው አካውንት ካላችሁ ከሆነ ወይም ሁለት ኦፕሽን ያለው፣ አንድ በስልካችን ሁለተኛ ደግሞ በኢሜይላችን። በኢሜይላችን እንድንቀጥል እናደርገው። ከዛ እዚህ ጋር ኢሜይል አድራሳችሁን እናንተ ታስገቡለታላችሁ ማለት ነው። እሱን አስገባውለት። ከዛ ኔክስት ትለዋለሁ። ኔክስት ስለው እዚህ ጋር ፓስወርድ ይጠይቃል። ፓስወርድ ታስገቡለታላችሁ ማለት ነው። ኔክስት ትሉታላችሁ። እዛ ኔክስት ካላችሁት በኋላ ምን ይላል? ዋት ኢዝ ዩር ዴት ኦፍ በርዝ ይላል። ዴት ኦፍ በርዛችሁን እዚህ ጋር ትመርጡለታላችሁ። ከዚህ ጋር የተወለዳችሁበትን ቀን ትመርጡለታላችሁ። እዚህ ጋር ትመጡና ወሩን ትመርጡለታላችሁ። ዜን እዛ ደግሞ የተወለዳችሁበትን ዓመተ ምህረት ትመርጡለታላችሁ። ዊዝን ግሪጎሪያን ካላንደር ዘዛ ሴት ትሉታላችሁ። ሴት ካላችሁ በኋላ ኔክስት ትሉታላችሁ ማለት ነው። ኔክስት ካላችሁ በኋላ እዚህ ጋር ፉል ኔም አስቀምጡ ይላል። ዜን እዚህ ጋር ኔክስት ትሉታላችሁ። ሪሶ ኢዚ ዜን አግሪ ማድረግ አለብን። አግሪ ኢንስታግራም ተርምስ ኤንድ ፖሊሲ ይላል። አግሪ እንለዋለን። ዜን እዛ ኔክስት ትላላችሁ። ታርገናል። አድ ፒክቸር ይላል። እዚህ ጋር የእናንተ ምርጫ ነው የሚሆን። ፒክቸራችሁን ፍሮም ከጋለሪ ማምጣት ትችላላችሁ። ዜን ዌልካም ቱ ኢንስታግራም ራጌ ቸርነት አለኝ። አሁን ጨረስኩ ማለት ነው። ከዛ ደን ትሉታላችሁ። ፒክቸሩን ካስገባችሁ በኋላ ያው አሁን ጨረስን ክሬት አድርገን ማለት ነው። ስለዚህ በዚህ መሰረት ማለት ትችላላችሁ። ኢንስታግራም አካውንታችሁን ክሬት ማድረግ ትችላላችሁ። ክሬት አድርገን ከጨረስን በኋላ አሁን እንደምታዩት ወደ ኢንስታግራም አካውንታችን ገብተናል ማለት ነው። ከዚህ ጋር ከገባን በኋላ ምንድነው ኮንሲደር ማድረግ ያለብን ነገር የምናወርደው ቪዲዮ ጋር ሪሌትድ መሆን አለበት። ቴክ ከሆነ ቴክ፣ ፉድ ከሆነ ፉድ፣ ብሎግ ከሆነ ብሎግ ከኒቻችን ጋር ሪሌትድ መሆኑን ቼክ ማድረግ አለብን። ሌላው እዚህ ጋር ደግሞ ኮንሲደር ማድረግ ያለብን ነገር ምንድነው? የመጀመሪያው ይሄ የኢንስታግራም አካውንት ወይም ክሬተሩ ምንም አይነት ዩቲዩብ ቻናል ሊንክ አለመኖሩን ባዮ ላይ ቼክ ማድረግ አለብን። አሁን እዚህ ጋር እንደምታዩት ምንም አይነት የዩቲዩብ ቻናል ሊንክ የለውም። ምክንያቱም ምንድነው ይህ ሰው የዩቲዩብ ቻናል ካለው ሜቢ ይህንን ቪዲዮ ዩቲዩብ ላይ አፕሎድ አድርጎት ከሆነ ኮፒራይት ስለሚጠይቀን፣ በሁለተኛ ደረጃ የምናወርደው ቪዲዮ አይከች ማድረግ የሚችል መሆን አለበት። ያ ማለት ምንድነው በደንብ አትራክት አድርጎ ይዞ ሰዎችን ሊይዝ ሊያቆይ የሚችል አይነት ቪዲዮ ማውረድ መቻል አለብን። በሶስተኛ ደረጃ ደግሞ
ወተርማርክ ቪዲዮ ላይ አለመኖሩን በጣም እርግጠኛ መሆን መቻል አለብን። ወተርማርክ ካለው ሎጎ ካለው ኮፒራይት ስለሚጠይቀን። በአራተኛ ደረጃ ደግሞ መጠንቀቅ ያለብን ነገር ምንድነው? ፌስ መኖር የለበትም። የምናወርደው ቪዲዮ ላይ ፊት የማይታይ አይነት ቪዲዮ ማውረድ መቻል አለብን። አሁን ለምሳሌ እንደምታዩት ይሄ ቴክ ሪሌትድ የሆነ ቪዲዮ ነው። አሁን ይህን ቪዲዮ ማውረድ ፈልጊያለሁ። ሶ ይህን ቪዲዮ አወርደዋለሁ ማለት ነው። ሁሉን ያሟላ ነው። ዩቲዩብ ቻናል ሊንክ የለውም። ቅድም ባዮ ላይ እንዳየ ነው እንደምታዩት ወተርማርክ የለውም። እንደገና ደግሞ በደንብ አትራክት የሚያደርግ አይነት ቪዲዮ ነው። ቴክ ሪሌትድ በጣም ኢንተረስት ለሆኑ ሰዎች ማለት ነው። ዜን ምን አድርጋለሁ ማለት ነው? ይሄን ለማውረድ ይችን የቀስት ምልክቷን እጫናለሁ ማለት ነው። የቀስት ምልክቷን ስጫን ኮፒ ሊንክ የምትላለች እዚህ ጋር ኮፒ ሊንክ የምትለዋን ክሊክ ታረጋላችሁ። ኮፒ ሊንክ የምትለዋን ክሊክ ካደረጋችሁ በኋላ ኦልሬዲ ይኸው ኮፒድ ይላል። ኮፒ አድርጎታል ማለት ነው። ዜን ከዚህ በኋላ ምን ታረጋላችሁ? ይሄን ዘግታችሁ ትወጡና ቅድም ኢንስታግራም ቪዲዮ ዳውንሎድ ለማድረግ ያወረድናቸው አፕሊኬሽኖች አሉ። አንደኛው ምንድነው? አይጂ ዳውንሎደር ነው። ሶ አይጂ ዳውንሎደርን ምን ታረጋላችሁ ማለት ነው? ኦፕን ታረጋላችሁ። እሱን ከከፈታችሁ በኋላ ምን ታረጋላችሁ? ኮፒ ያደረጋችሁትን ሊንክ አምጥታችሁ እዚህ ጋር ፔስት ሊንክ የምትለው አታያለች። ፔስት ሊንክ ትሉታላችሁ። እዛ ዳውንሎድ ትሉታላችሁ። ዳውንሎድ ስትሉት እንደምታዩት አሁን ዳውንሎድ እያደረገን ያለ ማለት ነው። ያ ዳውንሎድ አድርጎ ጨርሷል ማለት ነው። ዚህን ዳውንሎድ አድርጎ ከጨረሰልን በኋላ ምንድነው የምናደርግ? ከዚህ እንወጣና ወደ ምን እንሄዳለን? ወደ ማይ ፋይል እንገባና ማይ ፋይል ገብተን ቼክ እናደርገዋለን ያወረድነውን። ይሄው እዚህ ጋር ያወረድነው ቪዲዮ እዚህ ጋር ነው ያለው ማለት ነው። አሁን ቀጥታ ምንድነው የምናደርገው? ወደ ካፕከት እንገባለን። ወደ ካፕከት ለመግባት ደግሞ እዚህ ላይ ካፕከት ብለን ሰርች እናደርገዋለን። እዛ ይመጣልናል። ዜን ካፕከትን ስንጫን እዚህ ጋር እንደምታዩት ኒው ፕሮጀክት ይላል። ኒው ፕሮጀክት የሚለውን እንጫናለን ማለት ነው። ኒው ፕሮጀክት የሚለውን ከተጫን በኋላ የቀደም የሰራነው ቪዲዮ ይሄን ይመስላል። ግን እዛ በፊት ምንድነው ማድረግ ያለብን? ፎቶ ላይ እናደርገውና ባክግራውንድ ኢሜጁን የኛን ፎቶ መጠቀም አለብን። ሞር ከኮፒራይት ፍሪ ለማድረግ የባክግራውንድ ኢሜጁን የኛን ፎቶ ወይም ሌላ ፎቶ እናደርግና ከዛ ቪዲዮውን አስ ኦቨርላይ ነው አድ ማድረግ ያለብን። ሶ አሁን እዚህ ጋር አንድ ኢሜጅ ሴሌክት እናደርግና እንደ ባክግራውንድ እንጠቀማለን ማለት ነው። ኦኬ አሁን ይሄንን ኢሜጅ ሴሌክት ላድርገው። ዜን አድለዋለሁ። ሴሌክት ካደረኩ በኋላ አሁን እንደምታዩት ይሄን ኢሜጅ ሴሌክት አድርጌ እንደ ባክግራውንድ አድ አድርጌዋለሁ ማለት ነው። ዜን አድ ኦቨር ላይ የሚለውን እጫንና አሁን ደግሞ ቪዲዮን አስገባለሁ። ቪዲዮ ላይ ታረጉታላችሁ። ይሄው ቪዲዮ እዚህ ጋር ለቅድም የሰራ ነው። እሱን ሴሌክት አድርገን አድ እናረጋለን። እሱን አድ ካረግነው በኋላ ይሄንን ይመስላል። ዜን ኢሜጁን ድራግ እንጎትተውና ከቪዲዮ ጋር ማች እንዲያደርግ እናድርገዋለን። እኩል እስከሚሆን ድረስ እንጎተዋለን ማለት ነው። ዜን እዚህ በኋላ ምንድን ነው የምናደርገው? አንዳንድ ሞዲፊኬሽን ደግሞ እናደርጋለን። ቮሊዩምን የዚህ ኦዲዮ ከዚህ ቪዲዮ ላይ ያለውን ቮሊዩም ደግሞ ሳውንዱን ምን እናደርጋለን? ዜሮ እናደርገውና የኛን ነው መጠቀም ያለብን። እዛ ቪዲዮ ላይ ክሊክ አድርጋችሁ ቮሊዩም የሚለውን ትጫኑና እዛ ቮሊዩሙን ዜሮ ታደርጉታላችሁ። እዛ ራይት ክሊክ አድርጋችሁ አሁን ቮሊዩሙ ዜሮ ነው ማለት ነው። መጀመሪያ የነበረው ሳውንድ። ይህን የምናደርገው ምንድነው? የሳውንድ ኮፒራይት እንዳይኖር ማለት ነው ከቪዲዮአችን ላይ። አሁን ምንድነው የምናደርገው? የኛን ኦዲዮ መጨመር ስላለብን ኦዲዮ እናወርዳለን። ፍሪ ኦዲዮዎች ስላሉ እዚህ እንወጣና ወደ ክሮም እንገባለን። ክሮም ላይ እንገባና ምን እናደርጋለን? ዩቲዩብ ኦዲዮ ላይብራሪ ጋር ዩቲዩብ ኦዲዮ ላይብራሪ ብለን ሰርች እናደርጋለን። ዩቲዩብ ኦዲዮ ላይብራሪ ብለን ሰርች ካረግን በኋላ ይኸው እዚህ ጋር እንደምታይታይ ኦዲዮ ላይብራሪ የሚል አለ። እሱ ጋር ክሊክ ታደርጋላችሁ። ከሱ ጋር ክሊክ ካደረግን በኋላ እንደምታይታይ በጣም ብዙ ኦዲዮ ላይብራሪዎች አሉ፣ ፍሪ የሆኑ ዩቲዩብ ላይ የምናገኛቸው ማለት ነው። ታዲያ ከዚህ ጋር እኛ ምንድነው ማድረግ ያለብን? በጣም ድምፁ የማይረብሽ ካልሚ የሆነ ኦዲዮ ሴሌክት እናረግና እንደዚህ እየከፈትን ማዳመጥ እንችላለን። ከዛ ለኛ ለጆሮአችን ተስማሚ የሆነውን ኦዲየንስ የማይረብሸውን ሳውንድ ሴሌክት እናረጋለን ማለት ነው። ዳውንሎድ የምትለዋን ስትጫኑ አሁን ዳውንሎድ እያደረገ ነው ማለት ነው። ዜን አፍተር ምን እናረጋለን? ይህን ዘግተን ወጣና ምን እናረጋለን? ተመልሰን ወደ ካፕከት እንገባለን። ወደ ካፕከት ከገባን በኋላ ከዚህ ጋር ኦዲዮ የሚል አለ። ኦዲዮ የምትለዋን እንጫናታለን። ኦዲዮ የምትለዋን ምክንያቱም አሁን ዳውንሎድ ያደረግነውን የዩቲዩብ ኦዲዮ ላይብራሪ አድ ልናረግ ስለሆነ ማለት ነው።
ኦዲዮ የምትለዋን ትጫናላችሁ። እዛ ሳውንድ የሚለውን ትጫናላችሁ። ሳውንድ የምትለዋን ከተጫናችሁ በኋላ በዚህ መልኩ ይመጣል። ከዛ የማይ ፋይል ሳይኗ እቺ አይከኗን እሷ ጋር ክሊክ ታደርጋላችሁ። እሱን ክሊክ ታደርጉና ዲቫይስ የሚል አለ። ዲቫይስ ጋር ክሊክ ታደርጋላችሁ። እዛ ክሊክ ካደረግን በኋላ ሰርች አለ። ሰርቹ ጋር ገብተን እዛ ዳውንሎድ ያደረግነውን የዩቲዩብ ኦዲዮ ላይብራሪ ከዚህ ጋር ሰርች እናደርጋለን። ኔሙን ለምሳሌ ሲኒማቲክ የሆነ ያወረድኩት ሲኒማቲክ ነው። ሲኒማቲክ ብዬ እዚህ ጋር ሰርች አደርጋለሁ። ሲኒማቲክ ብዬ ሰርች ሳደርግ እንደምታዩት ሲኒማቲክ ያወረድኩት ኦዲዮ መጥቷል። ከዛ ፕላስ አይከኗን ትጫናላችሁ። ፕላስ አይከኑን ስንጫን እንደምታዩት አዳርጎታል ማለት ነው ሳውንዱን። አሁን ከት እናደርገዋለን። ቪዲዮ ፊት ማድረግ አለበት እርዝማኔው፣ ከዛ መብለጥ የለበትም። ከዚህ ክሊክ አድርገን ምን እናደርጋለን ማለት ነው ከት እናደርግና ድሊት እናደርገዋለን። ዘናውን እሱን ካደረግን በኋላ አሁን ፊት ነው ኢሜጃችንም ኦዲዮአችንም ሳውንዱም እርዝማኔው እኩል ነው ማለት ነው ያለበት ኮንዲሽን። አሁን ዜናውን ደግሞ ምን እናደርጋለን ቴክስት አድ ቴክስት እናደርጋለን። ከዚህ ጋር ቴክስት አድ እናደርጋለን። ከዛ ጋር ላይቭ ስትሪሙ በሚታይበት ታይም እንዲታይ የፈለግነውን ቴክስት አድ እናደርጋለን። ለምሳሌ ምን ብለን መጻፍ እንችላለን? እዚህ ላይ ላይክ ኤንድ ሰብስክራይብ የሚል ቴክስት ከዚህ ጋር አድ እናደርግለታለን እንደምታዩት ማለት ነው። ከለሩን አጀስት ማድረግ ትችላላችሁ። እዚህ ጋር ስታይል ላይ ገብታችሁ ቢጫ ማድረግ ቀይ ማድረግ ትችላላችሁ። ይሄው እዚህ ጋር ስታይል የሚለው ጋር ከገባችሁ በኋላ ማለት ነው። ከዛ ሳይዙንም እንደዚህ ማተለቅ ማተነሽ ትችላላችሁ። ሪሳይዝ ማድረግ ማለት ነው። ዜን ወረ ላይ ድራግ ታደርጓትና የሆነ ቦታ ላይ ታስቀምጡታላችሁ። አሁን እንደምታዩት ላይክ ኤንድ ሰብስክራይብ የሚለው ተቀምጧል። ከዛ አኒሜሽን ጨምርለታለን። አኒሜሽን ላይ ትገቡና ሉፕ ላይ ገብታችሁ የትኛውን ትመርጡታላችሁ? ይሄ ጀስት ላይክ የትኛውን ልምረጥለት? ጀስት ቴክስታችን ይሄኛውን ብመርጥለት በጣም አሪፍ ነው የሚሆነው። ከዛ ስፒዱን ደግሞ ትንሽ ምን እናደርገዋለን? ስሎ እናደርገዋለን። ቀስ ብሎ ቴክስታችን እንደዚህ በሚመጣበት ታይም በዝግታ እንዲሆን እናደርገዋለን። እሱ ለማድረግ ደግሞ ወደ ስሎ ወደሚለዋ ዳይሬክሽን ጎትታለን። ዜናውን ቴክስታችን በምናየው መልኩ አዳርገናል። ነገር ግን ቴክስታችን ከቪዲዮ መጀመሪያ እስከ መጨረሻ እንዲሆን ምን ማድረግ አለብን ማለት ነው? ድረግ እናደርገዋለን። እስከ ቪዲዮ መጨረሻ ድረስ ይዘን በቪዲዮ ልክ ያ ፊት እንዲያደርግ አድርገን እንጎትተዋለን። አሁን እንደምታዩት ከቪዲዮ መጀመሪያ እስከ መጨረሻ ድረስ ላይክ ኤንድ ሰብስክራይብ የሚለው ቴክስት ይመጣል ማለት ነው። ዜን አፍተር ከዛ በኋላ ደግሞ አንዳንድ ሞዲፊኬሽኖችን ማድረግ እንችላለን። ለምሳሌ ቮሊዩሙን የአድ ያደረግነውን ኦዲዮ ቮሊዩሙን መቀነስ እንችላለን፣ መጨመር እንችላለን። ሌላው ደግሞ የቪዲዮአችን እዚህ ጋር የምታዩት ቪዲዮ ስፒዱን ትንሽ መጨመርም መቀነስም እንችላለን። እሱን ለማድረግ ደግሞ ስፒድ ላይ እንገባለን። ስፒድ ከገባን በኋላ ኖርማል የሚለው እዚህ ጋር እንጫናለን። ከዛውን ይሄ በአንድ ነው ያለው። ማፍጠን ከፈለግን ወደፊት እናደርገዋለን፣ ማዘግየት ከፈለግን ደግሞ ወደ ኋላ እናደርገዋለን። አሁን በ0.5 ብናደርገው ይሄ 15 ሰከንድ የነበረ ቪዲዮ ወደ 30 ሰከንድ፣ አንድ የነበረ ወደ በሁለት እጥፍ ይጨምራል ማለት ነው። እንግዲህ እንደ ቪዲዮ ሁኔታ ነው። ለምሳሌ ቪዲዮ ሲሰራ መጀመሪያ ስታወሩት በጣም ፈጣን ከሆነ ስፒዱን ስሎ ብታደርጉት አሪፍ ይሆናል። ስሎ ከነበረ ደግሞ ፋስት ማድረግ ያስፈልጋል። አሁን ስለዚህ ስሎ አድርገነዋል፣ በግማሽ ስሎ አድርገነዋል። ስሎ ካደረግነው በኋላ ግን ኢሜጃችን ፊት እንዲያደርግ እንደምታዩት ኢሜጃችንን ጎተነዋል። አሁን ምክንያቱም ቪዲዮአችን በጥፍ ስለጨመረ የጊዜ ቆይታው አሁን በምታዩት መልኩ ኢሜጃችን ጎተን ከቪዲዮ ጋር ፊት እንዲያደርግ አድርገነዋል ማለት ነው። ከዛ ኦዲዮንም በተመሳሳይ እንጎተዋለን። ቴክስቱንም በተመሳሳይ ድረግ እናደርገዋለን ከርዝማኔው ጋር አሁን ካለው ከቪዲዮ ርዝማኔው ጋር ስሎው ካደር ስፒዱን ስሎው ስላደረግ ነው ጨምሯል። ስለጨመረ ደግሞ የቴክስቱ አድ ያደረግነው ቴክስት ቆይታ ከቪዲዮ መጀመሪያ እስከ ቪዲዮ መጨረሻ እንዲሆን ስለፈለግን እሱን ድረግ አድርገናል። ይኸው ቴክስቱ እስከ መጨረሻው ድረስ ነው ያለው። ከዛ ደግሞ ኦዲዮንም በተመሳሳይ ማድረግ አለብን፣ ድራግ ማድረግ አለብን። የኦዲዮ ርዝማኔ ማውን ቅድም በነበረው ስሎው ከማድረጋችን የቪዲዮ ርዝማኔያችን ስሎው ከማድረጋችን በፊት የነበረው ርዝማኔ ስለሆነ ያለ አሁንም ድረግ እናደርገዋለን።
እስከ ቪዲዮ መጨረሻ ድረስ ማለት ነው። ዜናውን ኢሜጃችንም ኦዲዮአችንም የቪዲዮአችን ርዝማኔም የቴክስት ቆይታውም ተመሳሳይ ፊት አድርጓል ማለት ነው። እኩል ርዝማኔ ነው ያላቸው። አሁን ጨርሰናል ማለት ነው። በዚህ መልኩ ኤዲት አድርገን ኮፒራይት ፍሪ እንዲሆን ብዙ ሞዲፊኬሽኖችን አድርገናል ማለት ነው። አሁን የመጨረሻ ስቴፓችን ምንድነው የምናደርገው ማለት ነው። እዚህ ጋር ይሄንን ቪዲዮ ኤክስፖርት ነው የምናደርገው እንግዲህ ፋይናል ኤክስፖርት ስንለው እንደምታዩት አሁን ኤክስፖርት እያደረገልን ያለ ማለት ነው። ያ ማለት ነው። አሁን ኤክስፖርት አድርጎ ስለጨረሰልን ከዚህ እንወጣና አሁን ወደ ምን ገባለን? ወደ ማይ ፋይል ገብተን ቼክ ማድረግ እንችላለን። እንደምታዩት ኤክስፖርት ካደረግነው በኋላ ቪዲዮአችን እዚህ ጋር አለ። ዜና አሁን ለምንድነው የምንሄደው? ወደ ክሮም እንገባለን። ወደ ክሮም እንገባና ምን እናደርጋለን? ከዚህ ጋር ሪስትሪም እያም ብለን ሰርች እናደርጋለን። restream.io የሚል ይመጣላችኋል። restream.io የሚለውን ክሊክ ታደርጋላችሁ። ወደ ሪስትሪም ስቱዲዮ ይወስዳችኋል ማለት ነው። እንለዋለን ኮንቲኒው ዊዝ ጉግል እንለዋለን። አለበለዚያ ደግሞ ኢሜይላችንና ፓስወርድ አስገብተን መቀጠል እንችላለን ማለት ነው። ከዚህ ጋር ኢሜይል ስታስገቡ የዩቲዩብ ቻናል የከፈታችሁበት ኢሜይል መሆን አለበት። ከዛ ፓስወርድ አታረጉለታላችሁ። ኮንቲኒው ዊዝ ጉግል አልኩት አሁን እኔ። ከዛ ያሉኝን ኢሜይሎች ከዚህ ጋር መጣለኝ። ከዛ ዩቲዩብ ቻናሌን የምጠቀምበትን ኢሜይል ሴሌክት አድርጌ ምን አረጋለሁ ማለት ነው ሎጊን አረጋለሁ። እንዳልኳችሁ እዚህ ጋር ጥንቃቄ ማድረግ ያለባችሁ ሎጊን ስታደርጉ ዩቲዩብ ቻናል የምትጠቀሙበት ኢሜይል መሆን አለበት። ዜን እሱን ኢሜይል ሴሌክት አድርገን ኮንቲኒው ካልነው በኋላ ኒው የሚለውን እንጫናለን። ኒው የሚለውን ስንጫን ሪስትሪም ስቱዲዮ የሚላለ ኢንኮደር የሚላለ ቪዲዮ ኦር ፕሌሊስት የሚላለ። አሁን ምንድን ነው የምናደርገው እኛ ሪስትሪም ስቱዲዮ የሚለውን እንጫናለን። አሁን እንደምታዩት ሬዲ ቱ ጆይን ይላል። አሁን ምን እንለዋለን? ኢንተር ስቱዲዮ። ከዚህ ጋር ግን ኢንተር ስቱዲዮ ስንል መጠንቀቅ ያለብን ነገር ማይኩና የካሜራው በቀይ መሆን አለባቸው። ያ ማለት ምንድነው? ኦን መሆን የለባቸው የማይኩን የካሜራው ማለት ነው። ስለዚህ እንደዚህ በቀይ ክሎዝ እንደሆኑ ሚዩት እንደሆኑ ነው መሆን ያለባቸው። እዚህ ጋር በደንብ መጠንቀቅ አለብን ኦን እንዳይሆኑ ማለት ነው። ምክንያቱም እኛ ሳንሆን ሪስትሪም የምናደርገው በአካል የቪዲዮ ሪስትሪም ስለሆነ የምንሰራው እኛ ፌስ ቱ ፌስ ስለማንወጣ እነዚህ ነገሮች ምን መሆን አለባቸው ማለት ነው? ኦፍ መሆን አለባቸው ማለት ነው። ከዛ በኋላ እንግዲህ እነዚህ ኦፍ መሆናቸውን ካረጋግጥን በኋላ ኢንተር ስቱዲዮ የሚለውን እንጫናለን። ኢንተር ስቱዲዮን ከተጫን በኋላ እንደዚህ ይመጣል። ታች ላይ እንወርድና 3 ዶቷ ላይ ክሊክ እናደርጋለን። 3 ዶቷ ላይ ክሊክ ስናደርግ በጣም ብዙ ኦፕሽኖችን ያመጣልናል። እኛ ግን አሁን ሪስትሪም የምናደርገው ቪዲዮ ስለሆነ ቪዲዮ የምትለዋን ክሊክ እናደርጋለን። ቪዲዮ የሚለው ላይ ክሊክ ካደረግን በኋላ እንደምታዩት ወደዚህ ነው የሚያመጣን ቪዲዮ አፕሎድ እንድናደርግ። አፕሎድስ 1/3 የሚለው ምንድነው? እስከ 3 ቪዲዮ ባንዴ ሪስትሪም እንደምናደርግ ነው የሚያሳየን ማለት ነው። ዜናውን አፕሎድ ቪዲዮ የሚለው ላይ ክሊክ እናደርጋለን። አፕሎድ ቪዲዮ የሚለው ላይ ክሊክ ስናደርግ ወደ ቪዲዮአችን ቀጥታ ይወስደናል። ቅድም ካፕከት ላይ ያዘጋጀነውን ቪዲዮ ምን እናደርጋለን? አሁን ሴሌክት አድርገን ይዘን እንመጣለን ማለት ነው ለሪስትሪም። ዜን ሴሌክት አደረግነው። እንደምታዩት ቴክቴክ 211 የሚል ቪዲዮ ነበረ ፋይል ኔም ስንሰጥ ካስታወሳችሁ። ስለዚህ እሱ መርጠናል። አሁን ቪዲዮ ላይ ክሊክ እናደርጋለን። ቪዲዮ ላይ ክሊክ ስናደርግ ወደዚህ ይዞን ይመጣል ማለት ነው። አሁን ምን እናደርጋለን? ላይ ኮርና ላይ እንሄድና የእርሳስ ምልክቷ አለች አይደል? የስክሪፕቶ ምልክቷ ከሷ ላይ ክሊክ እናደርግና ለቪዲዮአችን ሪስትሪም ለምናደርገው ቪዲዮ ታይትል እንሰጣለን ማለት ነው። እርሳሷን ስትጫኑ ላይ ያለውን ስትጫኑ በእንደዚህ አይነት መልኩ ይመጣል። አሁን እዚህ ጋር ታይትላችን እንሰጣለን። ታይትል የምንሰጠው ሴሌክት ያደረግነው ቪዲዮ ጋር ፊት ሊያደርግ የሚችል አይነት ታይትል፣ ሰዎችን ከች ሊያደርግ የሚችል አይነት ታይትል ነው መስጠት ያለብን። ያ ማለት ሰዎቹ ታይትሉን አይተው ቪዲዮውን እንዲመለከቱ ሊያደርግ የሚችል ዲስክሪፕሽን ማድረግ ትችላላችሁ። ተምብኔልም አፕሎድ ማድረግ ትችላላችሁ አዘጋጅታችሁ። እኔ ግን አሁን ለአሁኑ ለማሳያ ያክል ስለሆነ ታይትል ብቻ ልስጠውና ታይትሉ እንደምታዩት ደግሞ የሚገርም የቴክኖሎጂ ውጤት ብዬ ነው ታይትል የሰጠሁት።
ዜን እሱን ከሰጠሁት በኋላ ምንድነው የማደርገው? አፕዴት ኦል የሚለውን እጫናለሁ። አፕዴት ኦል የሚለውን ስጫነው አሁን እንግዲህ ታይትል ሰጥቶልኛል ማለት ነው ለሪስትሪም ቪዲዮዬ። ዜን አሁን ኔክስት ደግሞ የምናደርገው ምንድነው የሚሆነው ማለት ነው ቪዲዮ ላይ ክሊክ አድርገን ይሄ ቪዲዮ ሉፕ መሆን አለበት። ሶ ሉፕ ለማድረግ ቪዲዮ ላይ ክሊክ ታደርጉና 3 ዶቷ ትታያለች። እሷ ጋር ጋችሁ ሉፕ ቪዲዮ የሚለው ላይ ክሊክ ታደርጋላችሁ። ከዚህ ጋር ጥንቃቄ ማድረግ አለብን። ቪዲዮአችን ሉፕ የሚለውን መምረጣችንን እርግጠኛ መሆን አለብን። ምክንያቱም ሉፕ እያደረገ ሪስትሪሙ እንዲጫወት። ሉፕ መሆኑን ለማረጋገጥ ደግሞ 3 ዶቱ ላይ ተጭናችሁ ስታዩት እንደምታዩት ሉፕ ቪዲዮ የሚለው ላይ ፊት ለፊት ምን አለ? የራይት ምልክት አለ። ቪዲዮአችንን ሉፕ ካደረግን በኋላ ምንድነው የምናደርገው? ቻናልስ የሚለው ላይ ዩቲዩብ ቻናላችን ጋር ማያያዝ ስላለብን ፕላስ አይከኗ ያለችበት ቻናልስ የሚለው ላይ ምን እናደርጋለን ማለት ነው? ክሊክ እናደርጋለን። ላይ ክሊክ ስናደርግ እንደምታዩት እንግዲህ ቅድም በዩቲዩብ ቻናል በመጠቀምበት ኢሜል ስለሆነ እኔ ሎጊን ያደረኩት ቼሪ ኢንፎ የሚል አለ። ሶ አሁን የሚጠበቅብኝ ምንድነው? ኦን ማድረግ ነው። ኤዲት ከምትለው ፊት ለፊት ያለችውን ኦን አረጋታለሁ። የሰጠው ታይትልም እንደምታዩት እዚህ ጋር ላይ የሚገርም ቴክኖሎጂ ውጤት ይላል። ዜን ኦን አደረኩት ማለት ነው። አሁን ኦን ካደረኩት በኋላ ደግሞ ምን አደርጋለሁ? ወደታች ትወርዱና ሴቭ የሚል አለ። ሴቭ የሚለዋ ላይ ክሊክ ታደርጋላችሁ። ሴቭ የሚለው ላይ ክሊክ ካደረጋችሁ በኋላ አሁን ሬዲ ነው። ምንድነው የምናደርገው ማለት ነው? ታች ከስር ላይ ጎ ላይቭ የሚል አለ። ጎ ላይቭ የሚለውን ነው የምንጫን። እንግዲህ ኦልሬዲ ወደ ላይቭ ነው የምንገባው። ጎ ላይቭ የሚለውን ስንጫን ኮኔክቲንግ ያለ ነው 1 2 3 ጎ። አሁን ላይቭ ላይ ነን ማለት ነው። እንደምታዩት ላይቭ የሚል ምልክት አለ። ላይቭ ከገባን ደግሞ ይቆጥራል ምን ያህል ሰከንድ ምን ያህል ደቂቃ እንደቆየን። አሁን ላይቭ ከገባን እንደምታዩት 12 ሰከንድ እያለ ነው ይቆጥራል። ከላይ ምን ያህል ደቂቃ ምን ያህል ሰዓት እንደሆናችሁ የላይቫችሁን ማየት ትችላላችሁ ማለት ነው። አሁን ኦልሬዲ የት ነው ያለ ነው ማለት ነው? ላይቭ ላይ ነው ያለ ነው ማለት ነው። ሶ እንደዚህ እያደረጋችሁ ላይቭ እያጫወታችሁ 4000 ዎች አወር ዊዝን 1 ዊክ ማሳካት ትችላላችሁ። ከዚህ ጋር ግን መርሳት የሌለባችሁ ነገር ኤቭሪዳይ በቻላችሁት አቅም በየ3 ቀኑ በየ2 ቀኑ ሪስትሪም ማድረግ አለባችሁ። ይህንን መርሳት የለባችሁም። ሪስትሪም ማድረግ አለባችሁ ሞር ዎች አወሩን ለማግኘት ማለት ነው። ያ ሌላው እዚህ ጋር ደግሞ ኮሜንት ማየት ትችላላችሁ። የሚጻፍ ኮሜንት ካለ ከስር እዚህ ጋር ኮሜንት ይታያቸዋል። የኮሜንት አይከኗ ጋር ስታደርጉት ኮሜንት እናንተ መጻፍ ትችላላችሁ። ሌላ ሰው የሚጽፈውንም ማየት ትችላላችሁ። ምን ያክል ሰው ደግሞ እየተመለከታችሁ እንደሆነ ማየት ትችላላችሁ። ይወዝች ጋር ማለት ነው። አሁን እንደምታዩት እንግዲህ እኛ ላይቭ ከገባን 4 ደቂቃ ሆኖናል። አሁን ላይቭ ስትሪም ከጀመረ የኔ 4 ደቂቃ ሆኖታል። መጨረሻ ላይ ደግሞ ማቋረጥ ከፈለጋችሁ ኢንድስትሪም የሚለውን እዚህ ታች ላይ እሱን መጫን ትችላላችሁ። ኢንድስትሪም ስትሉት ያቋርጥላችኋል። ቪዲዮውን እንደወደዳችሁት ተስፋ አድርጋለሁ። አንድም ስቴፕ ሳትዘሉ ጥንቅቅ አድርጋችሁ በጥንቃቄ ካደረጋችሁት በአንድ ሳምንት ጊዜ ውስጥ 4000 ዎች አወር እንደምታገኙ በእርግጠኝነት ነው የምነግራችሁ። እስከ ቪዲዮ መጨረሻ ድረስ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። አሁንም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ፕሊዝ ሰብስክራይብ በማድረግ ቤተሰብ ሆኑ ላለው በሌላ ቪዲዮ በሌላ ጊዜ እስክንገናኝ ድረስ ሰላማችሁ ይብዛ። ባይ ባይ።